ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የእመቤታችን የቅድስት ድንግል ማርያም ስም ጠርቼ እንዳመሰግናት ስለባረከኝ ክብርና ምስጋና ለእግዚአብሔር ይሁን። ዛሬ የወደድኩት ስለ እመቤታችን ስለ ቅድስት ድንግል ማርያም አማላጅነትና ብስራት መጽሐፍ ቅዱስ ላይ ስላለው ነው። እናንተ ይህንን አካውንት ሰብስክራይብ እያደረጋችሁኝ እንዲሁም ደግሞ ኮሜንት ላይ ለቀጣይ ጥያቄ ካላችሁም ጥያቄ እየጠየቃችሁ በኮሜንት አሳውቁኝ። አብራችሁኝ ቆዩ። ዮሐንስ ወንጌል ምዕራፍ 2 ላይ እንዲህ ይላል። በገሊላ ሰርግ ቤት የወይን ጠጅ ባለቀባቸው ጊዜ ችን ቅድስት ድንግል ማርያም የሰርገኞቹን ችግር አይታ ወይን ጠጁ እኮ የላቸውም በማለት ተማለደች። ወንጌል ምዕራፍ 2 ከቁጥር 3 ልጇም የእናቱን ጸሎት ሰምቶ አክብሮ የመጀመሪያውን ተአምር በመስራት ውሃውን ወደ ወይን ጠጅ ቀየረው። ይህ በምድር ሳለች የጀመረችው አማላጅነት ጸሎቷ በሰማይ አይቋረጥም። ሁለት መልእክት ቅዱስ ገብርኤል ሲያበስራት የመጀመሪያው ቃሏ ምን አለች? መልአክ ቅዱስ ገብርኤል ወደ እመቤታችን መጥቶ ያበሰራት የምስራች ቃል በአጭሩ ይህ ነው። ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ የተለየሽ የተባረክሽ ነሽ። ከሉቃስ ምዕራፍ 1 ከቁጥር 28 እንዲህ ይላል፣ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ወንድ ልጅም ትጸንሻለሽ፣ እነሆ ስሙንም ልጁን ኢየሱስ ትይዋለሽ። ሉቃስ ምዕራፍ 1 ከ30 እስከ 31 እንዲህ ይላል፣ መልአኩ አምላክ እንደምትወልድ ሲያበስራት እሷም እነሆ የጌታ ባሪያ እንደ ቃልህ ይሁን አለችው። ደስ አይል?